የማለዳው የመጀመሪያ ብርሃን ሲፈነጥቅ አእምሯችንን በአዎንታዊ አስተሳሰብና በጠራ ዓላማ መቅረጽ የዕለቱን ስኬት ይወስናል። በዘፈቀደ ከመነሳት ይልቅ እያንዳንዱን ሰከንድ በጥንቃቄ በማቀድና ለነፍሳችን ሰላም የሚሰጡ ተግባራትን በማከናወን ረጋ ያለ መንፈስ መፍጠር ይቻላል። ትኩረታችንን በሚበታትኑ ጥቃቅን ጉዳዮች ላይ ከማዋል ይልቅ ትልቁን ምስል በማየትና ቅድሚያ ለሚሰጣቸው ተግባራት ትኩረት በመስጠት የጊዜ ባለቤት መሆን ይቻላል። ይህ ራስን የመግዛት ሂደት ውስጣዊ ጥንካሬን ከመገንባቱም በላይ ለውጤታማ ሕይወት መሰረት የሚጥል ቀዳሚ ተግባር ነው። ጊዜን በአግባቡ የመጠቀም ጥበብ ከውጫዊ መርሃ ግብሮች ይልቅ ከውስጣዊ ስነ ልቦናዊ ዝግጁነት ጋር በእጅጉ ይቆራኛል። ትርጉም የለሽ ድርጊቶችን በመቀነስና ትኩረትን በሚሰበስቡ ተግባራት ላይ በማተኮር ግራ መጋባትን ማስወገድ ይቻላል። እያንዳንዱ የተሳካ እርምጃ በራስ የመተማመን ስሜትን እያሳደገ የዕለት ተዕለት ውጥረትን ወደ ፈጠራ ኃይል የመለወጥ ብቃት ይሰጣል። የህይወት ጉዞ ስኬታማ የሚሆነው ትናንሽ ድሎችን በማከማቸትና ዓላማን ከድርጊት ጋር በማጣጣም ብቻ ነው። የነፍስ እርካታ የሚገኘው ሰዓታትን በመቁጠር ሳይሆን በእያንዳንዱ ቅጽበት ውስጥ ጥልቅ ትርጉም በመፍጠር ነው። አላስፈላጊ የሆኑ ማህበራዊ ጫናዎችንና የሀሳብ መዘበራረቆችን በማራቅ ለግል እድገት የሚጠቅሙ ተግባራትን ማስቀደም የብስለት ምልክት ነው። ውስጣዊ ሰላምን የሚፈታተኑ እንቅፋቶችን በመለየትና በቆራጥነት በማስወገድ መንፈሳዊ ጥንካሬን ማዳበር ይቻላል። ራስን የመለወጥ ጉዞ የሚጀምረው ዛሬን እንደ ልዩ ስጦታ በመመልከትና በታላቅ የኃላፊነት ስሜት በመመራት ነው። እንደ ጥንታዊ ፈላስፋ ማርከስ ኦርሊየስ እይታ የሰው ልጅ እውነተኛ ስልጣን የሚገኘው በውጫዊ ክስተቶች ላይ ሳይሆን በገዛ አእምሮውና በምርጫዎቹ ላይ ነው። የዕለት ተዕለት ውሳኔዎቻችንን ከስነ ምግባርና ከጽናት ጋር በማስተሳሰር የማይናወጥ ስብዕና መገንባት ይቻላል። እያንዳንዱ ፈታኝ ሁኔታ ራስን ለመፈተሽና የተሻለ ማንነትን ለማውጣት የሚያገለግል ድልድይ ነው። ስኬት የሩቅ ግብ ሳይሆን አሁን በምንወስዳቸው ትክክለኛ እርምጃዎች ውስጥ የሚገኝ ሕያው እውነት ነው። የማያቋርጥ መሻሻልን እንደ መመሪያ በመያዝ ትናንት የነበሩ ድክመቶችን ዛሬ በሚተኩ ጠንካራ ልምዶች መተካት ይቻላል። በተለያዩ ሀሳቦች ከመወጠር ይልቅ በአንድ ዓላማ ላይ መጽናት ውስጣዊ ብክነትን በመቀነስ የፈጠራ አቅምን በእጅጉ ያጎለብታል። እያንዳንዱን ሰዓት እንደ አዲስ አጋጣሚ በመቁጠርና ለውጤታማነት ቅድሚያ በመስጠት የህይወትን ጉዞ በራስ መተማመን መምራት ይቻላል። ግልጽ እቅድ ያለው ሰው በሁኔታዎች ከመመራት ይልቅ ሁኔታዎችን ለራሱ ፍላጎት የማስገዛት ብቃት ይኖረዋል። የስኬት ቁልፍ የሚገኘው በታላላቅ ክስተቶች ሳይሆን በጽናት በሚከናወኑ ትናንሽ ተግባራት ውስጥ ነው። ትኩረትን ከሚሰርቁ ሁከቶች በመራቅ ለራስ እድገት የሚረዱ ጥልቅ ዕውቀቶችን መቅሰም የተረጋጋ ስብዕናን ይገነባል። እያንዳንዱ ሰከንድ የማንነታችን ነጸብራቅ መሆኑን በመገንዘብ በጊዜ አጠቃቀም ላይ ጥብቅ ቁጥጥር ማድረግ ይገባል። ዓላማን ከስራ ጋር በማጣመር የሚገኝ ውጤት ለነገው ተስፋ አስተማማኝ መሰረት ይጥላል። እንደ ዝነኛው ስራ ፈጣሪ ስቲቭ ጆብስ እይታ እያንዳንዱን ቀን እስከ መጨረሻ እድል በመቁጠር ለትርጉም ባላቸው ተግባራት ላይ መሰማራት ታላቅነትን ያመጣል። በጊዜያዊ ፈተናዎች ከመሸነፍ ይልቅ ራዕይን ከልብ መሻት ጋር በማስተሳሰር የማይበገር ስብዕና መገንባት ይቻላል። እያንዳንዱ የውሳኔ ቅጽበት ለወደፊት ስኬት የሚቀመጥ ጡብ መሆኑን በመረዳት በኃላፊነት ስሜት መጓዝ ይገባል። ራስን የማሸነፍ ጉልበት ከውስጥ የሚመነጭ የለውጥ ኃይል ነው። የዕለት ተዕለት ተግባራትን በስርዓት መምራት የአእምሮን ብክነት ከመቀነሱም በላይ ለላቀ የፈጠራ ውጤት ምቹ ሁኔታን ይፈጥራል። ትኩረትን ከሚከፋፍሉ ውጫዊ ድምጾች ራስን በማግለል ለውስጣዊ ጥሪ ምላሽ የሚሰጡ ተግባራትን ማከናወን የነፍስ እርካታ ያረጋግጣል። እያንዳንዱ የታቀደ እርምጃ ግልጽነትን በመፍጠር ግራ መጋባትን ወደ በራስ መተማመን የመለወጥ አቅም አለው። በዓላማ የሚመራ ህይወት ለተከታታይ እድገትና
ለዘላቂ ስኬት የማይታጠፍ መሰረት ይጥላል። የሰው ልጅ እውነተኛ ብቃት የሚያመነጨው ከአካላዊ ጥንካሬ ይልቅ አእምሮን በስርዓት የመምራት ችሎታ ላይ ነው። እያንዳንዱን ውሳኔ ከጥልቅ ጥንቃቄና ከረጅም ጊዜ ራዕይ ጋር በማስተሳሰር በዓላማ መመራት ለውጤታማነት ዋነኛው መንገድ ነው። በዘፈቀደ የሚከናወኑ ድርጊቶች ጉልበትን ከመበተን ባለፈ ለውጥ አያመጡም። ስለሆነም ቅድሚያ ለሚሰጣቸው ጉዳዮች ትኩረት በመስጠት ውስጣዊ ሰላምን ማረጋገጥ ይቻላል። የተረጋጋ መንፈስ ያለው ሰው በማንኛውም ሁኔታ ውስጥ ብልህነትን የተላበሰ እርምጃ መውሰድ ይችላል። እንደ ታዋቂው ፈላስፋ ሶቅራጠስ እምነት ያልተመረመረ ሕይወት ዋጋ የለውም። በመሆኑም የዕለት ውሎን በንቃት መቃኘት የጥበብ ሁሉ መጀመሪያ ነው። የጊዜን ረቂቅነት በመረዳትና ለከንቱ ወሬዎች የሚባክነውን አቅም ወደ ጠቃሚ ተግባራት በማዞር የህሊና እረፍትን ማግኘት ይቻላል። እያንዳንዱ አዲስ ንጋት ራስን ለማሻሻል የሚሰጥ እድል መሆኑን አምኖ መቀበል ካለፈ ስህተት ተምሮ ለተሻለ ስኬት መነሳሳትን ይፈጥራል። በስርዓት የሚመራ ህይወት ለተተኪው ትውልድ ጭምር የሚተርፍ መልካም አርአያነትን ያተርፋል። የማይወላውል ቁርጠኝነትን እንደ ትጥቅ በመጠቀም በስራና በእረፍት መካከል ያለውን ሚዛን መጠበቅ ለረጅም ጉዞ ብርታትን ይሰጣል። ትርፍ በሌላቸው ጭንቀቶች ከመወጠር ይልቅ አሁን ባለው አጋጣሚ ላይ ሙሉ ትኩረትን ማሳረፍ የአእምሮን ንቃት በእጅጉ ያዳብራል። እያንዳንዱ የታቀደ ተግባር ሲጠናቀቅ የሚሰማው እርካታ ለቀጣዩ ፈታኝ መንገድ ተጨማሪ ስንቅ ከመሆኑም በላይ የውስጥ ተነሳሽነትን ያነሳሳል። በስርዓት የሚመራ ህይወት ለእድገት ምቹ አካባቢን በመፍጠር ስኬትን ተፈጥሯዊ ውጤት ያደርገዋል። የስራን ጥረት ከጊዜ ፍጥነት በላይ በማስቀደም ለጥልቅ ትኩረት የሚረዱ ጸጥታ የሰፈነባቸውን ቅጽበቶች መፍጠር ብልህነት ነው። አላስፈላጊ የሆኑ ማህበራዊ ትስስሮችና የአእምሮን ኃይል የሚቀንሱ መዘናጋቶችን በማስቀረት ለተላላቅ ግቦች የሚውል ሰፊ እድል ማግኘት ይቻላል። እያንዳንዱ በንቃት የሚከናወን ተግባር የራስን አቅም ለመፈተሽና የተዳከመ ተነሳሽነትን መልሶ ለማንቃት የሚረዳ መሳሪያ ነው። በግልጽ ዓላማ የሚመራ ጉዞ መሰናክሎችን ወደ እድገት መወጣጫ በመለወጥ የማይናወጥ ስብዕናን ይገነባል። እንደ ዝነኛው የስነ ልቦና ጠቢብ ቪክቶር ፍራንክል አመለካከት የሰው ልጅ የመጨረሻው ነፃነት በማንኛውም ሁኔታ ውስጥ የራሱን አቋም የመምረጥ ብቃት ነው። የውጭው ዓለም ግርግርና ሁከት የውስጥ ሰላምን እንዳይነጥቀን በምርጫዎቻችን ላይ ጥብቅ ቁጥጥር ማድረግና ለእሴቶቻችን መታመን ይገባል። እያንዳንዱን ቀን እንደ አዲስ የትግል አውድ ሳይሆን ማንነትን ለመቅረጽ የሚሰጥ የጸጋ ስጦታ አድርጎ መመልከት ብስለትን ያሳያል። በዚህ ረቂቅ ጉዞ ውስጥ የሚገኝ ድል ከቁሳዊ ብልጽግና ይልቅ ለመንፈሳዊ ከፍታ መሰረት ይሆናል። የማያቋርጥ ጥረትና ትጋትን እንደ የዕለት ተዕለት ተግባር በመቁጠር ደካማ ስሜቶችን በጥንካሬ መተካት ለስኬት ዋስትና ይሆናል። በጊዜያዊ ፈተናዎች ተስፋ ከመቁረጥ ይልቅ ራዕይን ከልብ መሻት ጋር በማስተሳሰር የማይበገር ስብዕና መገንባት ይቻላል። እያንዳንዱ የውሳኔ ቅጽበት ለወደፊት ስኬት የሚቀመጥ መሰረት መሆኑን በመረዳት በኃላፊነት ስሜት መጓዝ ይገባል። ራስን የማሸነፍ ጉልበት ከውስጥ የሚመነጭ የለውጥ ኃይል ነው። የማይነጥፍ የፈጠራ አቅምን ለማፍለቅ አእምሮን ከተለመዱና አሰልቺ ከሆኑ አመለካከቶች ነፃ ማድረግ ቀዳሚ ተግባር ነው። አዳዲስ እውቀቶችን በመቅሰምና ለተግባራዊ ለውጥ ዝግጁ በመሆን የዕለት ተዕለት ኑሮ ወደ ስኬታማ ጉዞ መለወጥ ይቻላል። እያንዳንዱ በንቃት የሚወሰድ እርምጃ ውስጣዊ ብቃትን ከማሳደጉም በላይ ለነገው ተስፋ ብሩህ መሰረት ይጥላል። በጽናት የሚመራ ማንነት በማንኛውም መሰናክል ውስጥ አዲስ እድልን የመፍጠር ችሎታ ይኖረዋል። እንደ ታዋቂው የኢኮኖሚክስ እና የአስተዳደር ጠቢብ ፒተር ድራከር እምነት ጊዜን መቆጣጠር የማይችል ሰው ሌላ ማንኛውንም ነገር ሊያስተዳድር አይችልም። የዕለት ውሎን በስርዓት መምራት የግል ነፃነትን ከማረጋገጡም በላይ አላስፈላጊ ለሆኑ ውጫዊ ተጽዕኖዎች እጅ የመስጠት እድልን በእጅጉ ይቀንሳል። እያንዳንዱን እንቅስቃሴ ከትልቁ የህይወት ግብ ጋር በማጣጣም ትርጉም የለሽ ድካምን ወደ ውጤታማ ስኬት መለወጥ ይቻላል። ይህ አይነቱ ጥንቃቄ የተሞላበት አካሄድ ለውስጣዊ እርካታና ለረጅም ጊዜ ስብዕና ግንባታ ዋነኛው መሳሪያ ነው። በመጪው ጊዜ ላይ ያለንን የተስፋ ሰነድ ለማጽናት የአሁኑን ሰዓት በአግባቡ የመጠቀም ልምድ እጅግ ወሳኝ ነው። እያንዳንዱን ተግባር ከስሜት
ከስሜታዊ ግፊት ይልቅ ከምክንያታዊነት ጋር በማጣመር ግልጽነት የጎደላቸውን ውሳኔዎች ማስወገድ ይቻላል። ጥቃቅን ስኬቶች ተደማምረው ታላቅ ለውጥ እንደሚያመጡ በመረዳት በየቀኑ የሚደረጉ ጥረቶችና በከፍተኛ ትጋት ማከናወን ይገባል። ይህ አይነቱ ጽናት በሂደት የማይናወጥ ጥንካሬ ከመገንባቱም በላይ የህይወት ጉዞ በራስ የመተማመን ስሜት እንዲመራ ያደርጋል። መንፈሳዊ ብርታትና የአእምሮ ንቃትን ለማዳበር በየቀኑ የምናከናውናቸውን ተግባራት ከጥልቅ ትኩረትና ከሰከነ መንፈስ ጋር ማዋሃድ ይገባል። ትርጉም በሌላቸው ወሬዎችና ትኩረትን በሚበታትኑ ውጫዊ ጉዳዮች ላይ የሚባክነውን ኃይል በመቆጠብ ለግል እድገትና ለላቀ ውጤት የሚውል ሰፊ እድል መፍጠር ይቻላል። እያንዳንዱ በንቃት የሚወሰድ እርምጃ ውስጣዊ ብቃትን ከመገንባቱም በላይ ግራ መጋባትን ወደ በራስ መተማመን የመለወጥ አቅም አለው። በግልጽ ዓላማ የሚመራ ጉዞ መሰናክሎችን ወደ እድገት መወጣጫ በመለወጥ የማይናወጥ ስብዕናን ያሳርፋል። እንደ ታዋቂው የጥንት ሮማውያን ፈላስፋ ሴኒካ አባባል ህይወት አጭር ሆኖ ሳይሆን እኛ ጊዜን በአግባቡ ስለማንጠቀምበት ነው የምታጥረው። የዕለት ተዕለት ሰዓታትን በከንቱ ከማባከን ይልቅ እያንዳንዱን አፍታ ለትልቅ ዓላማ በማዋል የኑሮን ጥራት ማሻሻል ይቻላል። ትኩረትን በሚሰርቁ ጥቃቅን ጉዳዮች ላይ ከመጠመድ ይልቅ ዋና ለሆኑ ግቦች ቅድሚያ መስጠት የአእምሮ ሰላምንና ስኬትን በአንድነት ያጎናጽፋል። የዛሬን ውሎ በንቃት የመምራት ብቃት ነገ ለሚመጣው ብሩህ ተስፋ አስተማማኝ ዋስትና ነው። ራስን የመግዛት ጥበብ የሚጀምረው በሐሳብ ደረጃ የሚመጡ አሉታዊ ግፊቶችን በመለየትና በጠንካራ የዲሲፕሊን አጥር በመገደብ ነው። አላስፈላጊ የሆኑ ማህበራዊ ውጥረት የሚፈጥሩ ኩነቶችን በማራቅ ለግል ማንነት ግንባታና ለጥልቅ ዕውቀት መቅሰሚያ የሚሆን ሰፊ ጊዜ ማመቻቸት ይቻላል። እያንዳንዱ በንቃት የሚከናወን ተግባር የውስጥ ብቃትን ከማሳደጉም በላይ ግልጽነት የጎደላቸውን ውሳኔዎች ወደ በሰሉ እርምጃዎች የመለወጥ አቅም አለው። በጽናት የሚመራ ጉዞ መሰናክሎቹን ወደ ስኬት መወጣጫ ድልድይነት በመቀየር የማይበገር ስብዕናን ይገነባል። ታላቁ የአሜሪካ የስነ ልቦና ጠቢብ ዊሊያም ጄምስ እንደገለጸው የሰው ልጅ ታላቅ ግኝት አስተሳሰቡን በመለወጥ ህይወቱን የመቀየር ችሎታው ነው። ዕለታዊ ውሎውን በንቃት ለመቆጣጠር በመጀመሪያ የአእምሮን አቅጣጫ ወደ አዎንታዊና ወደሚገነቡ ተግባራት ማዞር ብልህነት ነው። እያንዳንዱን ሰዓት እንደ አዲስ የትግል ሜዳ ሳይሆን ማንነትን ለማሳመር የሚሰጥ እድል አድርጎ በመመልከት ውስጣዊ ግጭቶችን ማስወገድ ይቻላል። ይህ አይነቱ የአመለካከት ሽግግር በሁኔታዎች ከመመራት ይልቅ ሁኔታዎችን የማስተዳደር የበላይነትን ያጎናጽፋል። እንደ ታዋቂው የጥንት ግሪክ ፈላስፋ አርስቶትል እምነት እኛ ደጋግመን የምናደርገው ነገር ነን። ስለሆነም ታላቅነት ተግባር ሳይሆን ልማድ ነው። ዕለታዊ የሥራ ዝርዝርን በስርዓት ከመምራት ባለፈ እያንዳንዱን ሰከንድ ለላቀ የጥራት ደረጃ ማዋል የባለሙያነት መገለጫ ነው። ትኩረትን ከሚበታትኑ ጥቃቅን ጉዳዮች ራስን በማግለል ዋና ለሆኑ ግቦች ቅድሚያ መስጠት የአእምሮን ብክነት ይቀንሳል። ይህ አይነቱ በዲሲፕሊን የታነጸ አካሄድ ግራ መጋባትን ወደ በራስ መተማመን የመለወጥ የማይናወጥ አቅም አለው። እውነተኛ ውጤታማነት የሚመነጨው አስቸኳይ ለሆኑ ጉዳዮች ምላሽ በመስጠት ሳይሆን ዋና ለሆኑ ግቦች ቅድሚያ የመስጠት ልምድን በማዳበር ነው። በዕለት ተዕለት ህይወታችን ውስጥ ትኩረትን ከሚሰርቁና አእምሮን ከሚያዝሉ ማህበራዊ መዘናጋቶች ራስን በማግለል ለጥልቅ ስራ ወይም ደግሞ ዲፕ ወርክ የሚሆን የጸጥታ ጊዜ በመፍጠር የፈጠራ አቅምን በእጅጉ ያሳድጋል። እያንዳንዱን ሰዓት በዝርዝርና በስርዓት መምራት በጊዜያዊ ስሜቶችና በሁኔታዎች ከመመራት ይልቅ በጠንካራ መርሆች ላይ ቆሞ የህይወትን መሪነት በእጅ ለመያዝ ያስችላል። በዘፈቀደ የሚከናወኑ ድርጊቶች የውስጥ ኃይልን ከመበተን ባለፈ ዘላቂ ለውጥ አያመጡም። በመሆኑ እያንዳንዱን እንቅስቃሴ ከትልቁ የረጅም ጊዜ ራዕይ ጋር በማስተሳሰር ትርጉም የለሽ ድካምን ወደ ስልታዊ ስኬት መለወጥ የብልህነት መንገድ ነው። ይህ አይነቱ በዲሲፕሊን የታነጸ አካሄድ ግራ መጋባትን ወደ በራስ መተማመን ከመቀየሩም በላይ ለነገው ታላቅ ውጤትና ለዘላቂ ስብዕና ግንባታ የማይናወጥ መሰረት ይጥላል። በጽናት የሚመራ ማንነት በማንኛውም መሰናክል ውስጥ
አዲስ እድልን የመፍጠር ችሎታ ስለሚኖረው ለተተኪው ትውልድ ጭምር የሚተርፍ መልካም አርአያነትን የስራ ባህልን ያተርፋል። ብዙ ጊዜ የምናባክነው ሰዓት የሚመነጨው ከስራ ብዛት ሳይሆን ግልጽ የሆነ ቅድመ ተከተልና ዓላማ ካለማውጣት በመሆኑ አእምሮን ከሚበታትኑ ረባሽ ድምጾች አርቆ ለተልኳቸው ስኬት በሚረዱ ተግባራት ላይ ማተኮር የግድ ይላል። እያንዳንዱን የአሁኑን ቅጽበት እንደ ውድ ሀብት በመቁጠር ለጊዜያዊ እርካታ የሚሰጡ ማህበራዊ መዘናጋቶችን በጠንካራ የዲሲፕሊን አጥር መገደብ ለታላላቅ ግኝቶች የሚሆን የአእምሮ ዝግጁነትን ይፈጥራል። በስርዓት የሚመራ ህይወት ትርምስን ወደ ሰላም፣ ድካምን ወደ ውጤት እንዲሁም ተራ ምኞትን ወደ ተጨባጭ ስኬት የመለወጥ ሚስጥራዊ ኃይል አለው። ይህ አይነቱ ጥንቃቄ የተሞላበት አካሄድ በሁኔታዎች ተገፋፊ ከመሆን ይልቅ የራስን እድል በራስ የመወሰን ነፃነትን የሚያጎናጽፍ ሲሆን በሂደትም የማይበገር ስብዕናንና ለሌሎች የሚተርፍ ጠንካራ የስራ ባህልን ይገነባል። ስኬት በድንገት የሚመጣ ክስተት ሳይሆን በየቀኑ የምናደርጋቸው ጥቃቅን ምርጫዎችና በምናሳየው የማይወላውል ጽናት የሚቀረጽ የህይወት ውጤት ነው። እንደ ታዋቂው የጥንት ሮማውያን ንጉስና የርዕዮተ ዓለም ጠቢብ ማርከስ ኦርሊያስ እይታ የህይወታችን ጥራት የሚወሰነው በአሳቦቻችን ጥራት ላይ ነው። ስለሆነም የአእምሮን ሰላም የሚረብሹና ትኩረትን የሚሰርቁ ውጫዊ ግርግሮችን በጽናት መከላከል ይገባል። በዕለት ተዕለት እንቅስቃሴያችን ውስጥ የምናጠፋው ጥቃቅን የሚመስሉ ሰዓታት ተደምረው የህይወታችንን አቅጣጫ ስለሚወስኑ እያንዳንዱን ተግባር በከፍተኛ ትኩረትና በታላቅ የኃላፊነት ስሜት ማከናወን የባለሙያነት መገለጫ ነው። ለጊዜያዊ መዝናኛና ለከንቱ ማህበራዊ ውጥረቶች የምንሰጠውን ቦታ በመቀነስ ለግል እድገትና ለጥልቅ ዕውቀት መቅሰሚያ የሚሆን ሰፊ የጸጥታ ጊዜ መፍጠር የአእምሮን የመፍጠር አቅም በእጅጉ ያሳድጋል። ስኬት በታላላቅ ክስተቶች የሚለካ ሳይሆን በየቀኑ በምናሳየው የማይወላወል ዲሲፕሊን በምናደርጋቸው ትክክለኛ ምርጫዎች የሚገነባ የህይወት ውጤት መሆኑን መገንዘብ ብልህነት ነው። በስርዓት የሚመራና ግልጽ ዓላማ ያለው ጉዞ ግራ መጋባትን ወደ በራስ መተማመን፣ ድካምን ደግሞ ወደ ስልታዊ ውጤት የመለወጥ የማይናወጥ ኃይል አለው። ይህ አይነቱ በጠንካራ መርሆች ላይ የተመሰረተ አካሄድ በማንኛውም የፈተና ወቅት ውስጥ አዲስ እድልን የመፍጠር ችሎታ ከመስጠቱም በላይ ለነገው ታላቅ ራዕይና ለዘላቂ ስብዕና ግንባታ አስተማማኝ መሰረት ይጥላል።